እዚህ ሳይት ላይ እንግዲህ 3.6 ሚሊዮን ብር በመክፈል ብቻ ባለ አንድ መኝታውን የግላችሁ ማድረግ የምትችሉበት አጋጣሚ ነው ያለው። ምክንያቱም አሁን 30% ዲስካውንት እየተሰጠ ነው ያለው። ካር ሊፍት ያካተተ የፓርኪንግ አገልግሎት አለ ለእያንዳንዱ ኗሪ ማለት ነው። ፊት ለፊቱ አራዳ ፓርክ ነው ያለው። ከጀርባ ደግሞ በጣም ግዙፍ ወዳጅነት ፓርክ አለ። ሰላም ሰላም ውድ የቻናላችን ተከታታዮች እንደምን ቆያችሁ? ዛሬ ደግሞ ከተማችን ውስጥ በአይነቱ ለየት ያለ አፓርትመንት አለ ሜሪት ፕሮፐርቲስ እየገነባ ያለው። የት ነው ያለው? ፕራይሱስ ምን ይመስላል? ቤቶች ምን አይነት ቤቶች አሉ የሚለውን ዝርዝሮቹን ለማየት እንሞክራለን። አብራችሁን ቆዩ። ሜሪት ፕሮፐርቲስ ሪል ስቴት እንግዲህ መሀል ከተማ ላይ መሀልም ብቻ ሳይሆን በፓርኮች የተከበበ ቦታ ላይ በአይነቱ ለየት ያለ አፓርትመንት ለሽያጭ ይዞልን ቀርቧል ማለት ነው። አክቹዋሊ ቤቶቹ እየተሸጡ ነው ያሉት፣ የተወሰነ ስቶክ ነው የቀረው ማለት ነው። ቦታው የሚገኘውም እንግዲህ ሎኬሽኑን ስናይ ከቤተ መንግስት ወይም አብርሆት ቤተ መጻሕፍት ወደ ኢንሪኮ ኬክቢት ወደ ፒያሳ ስንሄድ መሀል ላይ የሚገኝ ቦታ ነው። ፊት ለፊቱ አራዳ ፓርክ ነው ያለው። ከጀርባ ደግሞ በጣም ግዙፍ ወዳጅነት ፓርክ አለ። በፓርኮች የተከበበ ቦታ ነው። ከዚህ በተጨማሪ እንግዲህ መሀል ከተማ ነው። አካባቢው እንደ አዲስ ፈርሶ እየለማ ያለ አካባቢ ነው። ወደ የትም ቦታ መሄድ ብንፈልግ መንገዶችን በቀላሉ አክሰስ የምናደርግበት ቦታ ነው። እንግዲህ በ10% ቅድመ ክፍያ ብቻ ነው ቤቶች እየተሸጡ ያሉ። እዚህ ሳይት ላይ እንግዲህ አፓርትመንቶች አሉ። ባለ አንድ መኝታ፣ ባለ ሁለት መኝታ እና ባለ ሶስት መኝታ የሆኑ አፓርትመንቶችን ነው የያዘው። እንደ አጠቃላይ እንግዲህ 3 ሊፍቶች አሉት። አንድ የካርጎ የዕቃ ሊፍት አለው። ከዛ በተጨማሪ ደግሞ ሁለቱ ደግሞ ሆስፒታል ስታንዳርድ የሆኑ የሰዎች ማንቀሳቀሻ ሊፍቶች አሉን ማለት ነው። ወደ ፋሲሊቲው ስንመጣ ቢልዲንጉ ላይ እንግዲህ በጣም ግዙፍ የሆነ ጂምናዚየም አለ። 360 ዲግሪ ደግሞ ከተማውን የምናይበት እንዳልኳችሁ ፒያሳ ላይ ነው ያለው። ከፍ ያለ ቦታ ላይ ነው ያለው ሳይቱ። ከተማውን በደንብ የምናይበት ቴራስ አለው። የተለያየ ፕሮግራም ኢቨንቶች ሲኖሩ የምናዘጋጅበት ማለት ነው። ወደ ፓርኪንግም ስንመጣ እንግዲህ ቤዝመንቱ ላይ ፓርኪንግ አለ። ከዛ በተጨማሪ ደግሞ ካር ሊፍት ያካተተ የፓርኪንግ አገልግሎት አለ ለእያንዳንዱ ኗሪ ማለት ነው። ህንፃው ሲገነባ እንግዲህ ለየት የሚያደርገው ነገር እዚህ ላይ በእያንዳንዱ ቤት መሀል ምንም አይነት ኮለን አይገባም ማለት ነው። ያ ማለት ሙሉ ኤሪያችንን ፋንክሽናል አድርገን መጠቀም የምንችልበት አይነት ነው። ዲዛይኑንም ስናይ ማለት ነው። ያ ማለት ኮሎኑ የቤታችን የግድግዳው አካል ነው እንጂ የሚሆነው ቤታችን ውስጥ ምንም አይነት ቦታ ውስጥ ገብቶ አይረብሸን ማለት ነው። እንግዲህ መግቢያ ላይ ለመግለጽ እንደሞከርኩት ሳይቱ ያለበት ቦታ በተለያዩ ፓርኮች የተከበበ ሳይት ነው። ፊት ለፊታችን በጣም ግዙፉ ፓርክ አራዳ ፓርክ አለ፣ በቅርቡ የተመረቀው ማለት ነው። እሱንም በወኪንግ ዲስታንስ አክሰስ ማድረግ የምንችለው ነው። ምክንያቱም የሳይቱ ፊት ለፊት አስፋልት ተሻግሮ የምናገኘው ፓርክ ነው ማለት ነው። ከዛ በመቀጠል ወደ ጀርባችን ሳይት ደግሞ ያለው ወዳጅነት ፓርክ ነው። እሱም አንዱ ግዙፉ የከተማችን ፓርክ ነው። እሱንም በቀላሉ በወኪንግ ዲስታንስ የምናገኘው ነው የሚሆነው። ከዛ በተጨማሪ አካባቢው ላይ ትምህርት ቤቶች አሉ። ካቴድራል ትምህርት ቤት፣ ሊሴ ገብረ ማርያም እያልን የምንጠቅሳቸው ግዙፍ የከተማችን ወይም የሀገራችን ትልልቅ ትምህርት ቤቶች ነው ያሉት። የእምነት ተቋማት አሉ። ከዛ በተጨማሪ ደግሞ አብርሆት ቤተ መጻሕፍት አለ። ፐብሊክ ቤተ መጻሕፍት ነው የሀገራችን ግዙፉ ላይብረሪ ማለት ነው። እሱንም በዎኪንግ ዲስታንስ የምናገኘው ነው የሚሆነው። በአዘር ሳይድ ደግሞ ሌላኛው ሳይንስ ሙዚየም እናገኛለን። ሸራተን ሆቴል አለ በዙሪያችን። የሆቴሎች የጤና ተቋማት አሉ። እነዚህን አክሰስ ማድረግ የምንችልበት ተመራጭ ሳይት ነው ማለት ነው። ይህም እንግዲህ ወደፊት ስንሸጠውም ስናከራየውም ቤታችን ላይ ቫልዩ አድ የሚያደርግልን ነገሮች ናቸው ማለት ነው። ከዛ በተጨማሪ እንግዲህ ከተማችን ውስጥ ያሉ ግዙፍ ሞሎችን የምናገኝበት ነው። አድዋ 00 በዎኪንግ ዲስታንስ ነው ያለው። አምባሳደር ሞል አለ አጠገባችን ላይ። የሞሎችንም በቀላሉ በዎኪንግ ዲስታንስ የምናገኝበት ነው። ይህም አንዱ ተመራጭ ያደርገዋል ሳይቱን ማለት ነው። ወደ አፓርትመንቶቹ ስንመጣ ባለ አንድ መኝታው በ49 ካሬ አማራጭ ነው ያለው። ባለ ሁለት መኝታ ደግሞ በ95 ካሬ አማራጭ አለ። ባለ 3 መኝታ ደግሞ በ130 ካሬ አማራጭ ነው ያለው ማለት ነው። ባለ 3 መኝታችንን ስናይ እንግዲህ በ130 ካሬ አማራጭ ነው ያለው። እንዳልኳችሁ መጀመሪያ ላይ እንደነገርኳችሁ ቤታችን ውስጥ ምንም አይነት ኮለን እና ተሻጋሪ ቢም አይኖርም። ሙሉ ቤቱን ፋንክሽናል አድርገን መጠቀም የምንችልበት ቤት ነው። 3 ባዝሩም እና 3 መኝታ ቤቶች ያሉት ተጨማሪ ደግሞ የሰራተኛ ክፍል ያለው ቤት ነው። 2 ባልከን ያለው በማስተር ቤድሩሙ እና ሳሎኑን ሙሉ ከፍተን ከተማውን የምናይበት ትልቅ ባልከን ያለው በተጨማሪ ደግሞ በማስተር ቤድሩሙ በኩልም እናገኛለን ማለት ነው። የሰራተኛ ክፍሉን ጨምሮ 3 መኝታ ቤቶች 3 ባዝሩም ያለው በጣም የሚያምር ቤት ነው ማለት ነው። ወደ ባለ 2 መኝታ ቤቱ ስንመጣ ደግሞ በ95 ካሬ አማራጭ ነው ያለው። ይሄም ሙሉ ቤታችንን በደንብ ፋንክሽናሊቲውን ተጠቅመን የምናገኘው ቤት ነው። 2 መኝታ ቤት አለ። ከዛ በተጨማሪ 2 ባዝሩም አለው። ማስተር ቤድሩሙ ላይ ባልከኒና ተጨማሪ ቶይሌት ይኖረናል። ከዛ ውጭ ደግሞ ኮመን የሆነ ገስት ባዝ ይኖረዋል ማለት ነው። ስለዚህ 2 መኝታ ቤት 2 ባዝሩም ያለው ቤት ነው ማለት ነው። ባልከኒም በተመሳሳይ በማስተር ቤድሩሙ እና በሳሎኑ በኩል 2 ባልከኒ የምናገኝበት በ95 ካሬ ላይ ያረፈ ምርጥ ቤታችን ነው ማለት ነው። ባለ አንድ መኝታችን ደግሞ በ49 ካሬ ላይ ነው ያረፈው። ሙሉ በ49 ካሬውን ለመጠቀም ሞክረናል። ትልቅ የሆነ ሳሎኑ ላይ ትልቅ ባልከን ያለው ከተማውን የምናይበት ማለት ነው። ፓርኩን የምናይበት ፊት ለፊታችን እንዳልኳቸው አራዳ ፓርክ ነው ያለው። በጣም ብዙ ፋሲሊቲዎችን የያዘ ፓርክ ነው ፓርኩ በራሱ። እሱን የምናይበት ባልከን ይኖረናል። ሲምፕል ዲዛይን ነው ባለ አንድ መኝታው። እንግዲህ አንድ መኝታ ቤት አለ
ማስተር ቤድሩሙ ከዛ በተጨማሪ ኪችን አለ፣ ሳሎን አለ፣ ባዝሩም አለው ማለት ነው። እነዚህን የያዘ ቤት ነው ባለ አንድ መኝታችን። እዚህ ሳይት ላይ እንግዲህ 3.6 ሚሊዮን ብር በመክፈል ብቻ ባለ አንድ መኝታውን የግላችሁ ማድረግ የምትችሉበት አጋጣሚ ነው ያለው። ምክንያቱም አሁን 30% ዲስካውንት እየተሰጠ ነው ያለው። ያ ማለት ባለ አንድ መኝታው 5 ሚሊዮን ብር ነው አጠቃላይ ክፍያው እስከ 3 ዓመት የሚከፈለው በ10 ዙር ተከፋፍሎ ማለት ነው። ነገር ግን የተወሰነ ካሽ ላለው ሰው አሁን 70% ብቻ በመክፈል የቤት ባለቤት መሆን ይችላል ማለት ነው። ባለ ሁለት መኝታችን ደግሞ 95 ካሬው ማለት ነው አጠቃላይ ዋጋው 9 ሚሊዮን 900 ሺህ ብር ነው እስከ 3 ዓመት የሚከፈለው በ10 ዙር ከፋፍለን ማለት ነው። ነገር ግን አሁን 70%ቱን መክፈል ላይ የሚችል ሰው 30ውን ኦፍ ስለምናደርግ 6.9 ሚሊዮን ብር ብቻ በመክፈል ባለ ሁለት መኝታ ቤቱን የግል ማድረግ ይቻላል ማለት ነው። ባለ 3 መኝታ ቤቱ ደግሞ በ130 ካሬ የቀረበው ማለት ነው አጠቃላይ ዋጋው 13 ሚሊዮን 600 ሺህ ብር ነው የሚሆነው እስከ 3 ዓመት የሚከፈለው ቶታል ዋጋው ማለት ነው። ከዛ ውጭ አሁን እንዳልኳችሁ 70%ቱን መክፈል የምትችሉ ደግሞ ከሆነ 30% ኦፍ ስለሚሆን በ9.5 ሚሊዮን ብር ብቻ ባለ 3 መኝታውን የግላችሁ ማድረግ ትችላላችሁ ማለት ነው። እንደዚህ አይነት የቤት መረጃዎችን ቶሎ እንዲደርሳችሁ የምትፈልጉ ከሆነ ቻናላችንን ሰብስክራይብ እያደረጋችሁ ጠብቁን። እኛ ደግሞ ከተማ ውስጥ ምን አለ የሚለውን እናደርሳለን። በተመጣጣኝ ዋጋ ሴንተር ሎኬሽን ላይ ያሉትን ሳይቶች እናቀርባለን። ሰብስክራይብ እያደረጋችሁ